ጦቢያና ሳራ 7 ወንዶች የገደለባት ሳራና ጦቢያ እንዲያው አዲስ ጫጉላ ተዘጋጅቶላቸው ሙሽሪትና ሙሽራ ሆኖ ጫጉላ ቤት ገቡ። ሳራ ላይ ምድራት ያለ የትኛው ሰዓት ይሞትብን ነው? የትኛው ሰዓት ይገድልብኝ? አሁን መለስ ሬሳ ልታቀፍ እንዲያው ምን ይሁን እያለች ስታት ኧረ ከእግዚአብሔር መልአክ ጋር ያለ ይሞታል እንዴ? እግዚአብሔር የባረከው ሰው ይሞታል እንዴ? ኧረ ጨለማው ቢያሸን ጨለማው አለቀ እንጂ ማን አልሞተ? ጦቢያ አልሞተ። ጨለማው አለቀ። እንዲያው ሌሊት ላይ ራጉኤል ራሱ ይዞ ያደነገጠና እስኪ እንኳ አድሮ ከሆነ ሄደህ ይዋለው መልእክተኛ ልኮ እኮ ነው። መልእክተኛው እንዲያውም የፈርቶ በመስኮት እንዲህ ብሎ ሲያይ የሙሽሪትና የሙሽራ ነገር ይጨዋወታሉ። ስለ መንፈሳዊ ነገራቸው ይነጋገራሉ። አባቴ ሆይ እንኳን እንዲሞቱ በደስታ በፈገግታ ትዳራቸውን እየመሩ ነው አለ። ማን አለ? ሚዜያቸው ማን ነው? መልአኩ ነው። ኦርቶዶክሳውያን ሆይ የእግዚአብሔር መልአክ የቀደመበት ነገር የትኛውም ነገር አይጨነግፍም። ለጦቢያ የረዳው የአባቱ የጦቢት በረከት ነው። አንድ ስትል ስንገራችሁ ጋኔኑ ወጣ። ማንና ማን ትዳር መሰረቱ? ጦቢያና ሳራ ትዳር መሰረቱ። 7 ጊዜ የቀነገፈ ትዳር